ሰውን ሊገዛው የሚገባና የሚቻለው ማንም ፍጡር የለም ከፈጣሪው ከእግዚአብሔር በቀር ማለት ነው። ከእግዚአብሔር በቀር ነፃ ፍጡራን ነን፣ ገዢዎች ነን። ንጉስ በሌላው ነግሶ ይኖራል እንጂ በንጉስ ላይ የሚነግስና የሚሰለጥን ህዝብ ወይም ሰራዊት የለም። ይህንን ዓለም ልንገዛው ፈጥሮናል። ይህ ዓለም እንዲሰለጥንብን ግን አላደረገም። ስለዚህ ንጉስ ነን። የሰው ልጅ ኃጢአትን የሚጸየፍበት አቅምና ኃይል ብቃት ማግኘት የሚችለው የገዛ ክብሩን ሲያውቅ ነው፣ ሲረዳ ነው። ለኔ አይመጥነኝም ወደዚህ አልወርድም ማለት የሚችለው ክብሩን ሲያውቅ ልልናውን ሲያውቅ ነው። ንጉሱ በተራ ሰፈር፣ በተራ ቤት፣ በተራ ቦታ አይገኙም። ተርታ ጨዋታ አይጫወቱም። ተርታ ምግብ አይቀርብላቸውም። በተርታ ነገር አይገኙም። በከበረ ቤት፣ በከበረ ንግግር፣ በከበረ ኑሮ ይኖራሉ። ክቡር ነገር በመስራት ንጉስ ይታወቃል። ሰው ንጉስ ነው። ተራ ነገር አይመጥነውም። እንደ እንስሳት ምግብ አይበቃውም። እንደ አራዊት ምግብ አይበቃውም፣ አይመጥነውም። በልቶ ጠጥቶ አንቀላፍቶ ተኝቶ አድሮ መልሶ መሞት የሰው ክብሩ አይደለም። ሰው ንጉስ ነው። ከዚያስ ምን አደረገ? ሰው የእግዚአብሔር ወዳጅ ነው። አርከ እግዚአብሔር ነው። አስቀድሞ እግዚአብሔር ሰው ለወዳጁ ድግስ ሲደግስ የለፋበትን ቆላ ወርዶ ደጋ ወጥቶ የለፋበትን ነገር ወዳጁን ጠርቶ በሞት ይብላልኝ በሞት ይጠጣልኝ ብሎ ይመግበዋል። እግዚአብሔር ለወዳጁ ለአዳም 6 ቀን ደገሰ። ያውም በካህሌ ሁሉ በቅዱስ እግዚአብሔር በእግዚአብሔር እጅ ይህ ዓለም ለኛ የተደገሰ ድግሶች ነው። የገዛ ራሳችን ካላስራብን በስተቀር ዓለም ሁሉ ለኛ ምግብ ይሰጣል። ጨረቃ ብርሃኗን ትመግባለች፣ ፀሐይ ሙቀቱን ይመግባል፣ ከዋክብት ይመግባሉ፣ ጽጌያት መዓዛቸውን ይመግባሉ፣ አዝርዕት ፍሬያቸውን ይመግባሉ፣ ደመና ዝናሙን ይመግባል፣ ውሃው ይመግባል፣ ጤዛው ሁሉ ጠልን ይመግባል፣ በረዶ ይመግባል፣ እንስሳት አራዊት ወጥተው ወርደው ታዘው ይመግባሉ። የሰው ልጅ መብረቁ ይመግባል። መብረቅ ብልጭ ባለ ጊዜ አርግዘው የነበሩ እጽዋት የሰው ሲደነግጥ በእጁ የያዘውን ዕቃ እንደሚጥለው ሁሉ እጽዋት ይፈነድቃሉ፣ ያብባሉ። መብረቁ ለኛ ጥቅም የተፈጠረ ነው። መላእክት እኛን ይመግባሉ። ወጥተው ወርደው ድካም ሳይኖርባቸው ከነፋስ በፈጠነ ፍጥነት ከእሳት ይልቅ በረቀቀ ኃይልና ግርማ ቅዱሳን መላእክት እኛን ይጠብቃሉ። እግዚአብሔር 6 ቀን ደገሰልን። 6 ቀን ቤተ መንግሥት አዘጋጀ። ወተከለ እግዚአብሔር ገነተ ኤዶም እንተ ምስራቅ አለ ምድር። እግዚአብሔር ከምድር በስተ ምስራቅ በኩል አትክልት ያለባትን ገነትን ተከለ። አዎ በቃ ገነቱን ተክሎ አዳምን ወደዚያ አስገባው። ሀበተ ርኅ ወገነት ወሀበተ ነጽፈ ዕረፍት። ከተከፈተ ገነት ከተነጠፈ ዕረፍት አዳምን በልጅነት አክብሮ አስገባው። ራሱን አስመስሎ የሰው ልጅ ፈጠረው። አዋቂ አድርጎ የገዛ መልኩን ሰጥቶ በአብ አዋቂ አድርጎ በወልድ ነባቢ አድርጎ በአምሳል በመንፈስ ቅዱስ አድርጎ አሰልጥኖ የሰው ልጅ ፈጠረው። በአይምሮ ሁሉ እንዲያውቅ እንዲደሰት አድርጎ ፈጠረው። እንዲደሰት ታውቃላችሁ፣ እንስሳት መደሰት አይችሉም፣ መጥገብ ነው የሚችሉት። ደስታ ለሰው ልጅ የተሰጠ ጸጋ ነው። እንስሳት አይደሰቱም። ምግብ እንሰጣቸው ይጠግባሉ እንጂ አይደሰቱም። ደስታ የሰው ልጅ ጸጋ ነው። አንክሮ የሰው ልጅ ጸጋ ነው። እንስሳት አያደንቁም። ማድነቅ ተሰጥቶናል፣ መመርመር ተሰጥቶናል፣ ማወቅ ተሰጥቶናል። አሁን 6 ቀን ደገሰ እግዚአብሔር። መጨረሻ ወዳጁን አዳምን አምጥቶ በተዘጋጀ ድግስ ላይ በማይነጥፍ ፍስሐ ዘይቶ የዳዘቦቱ በሚባልለት መንጠፍ ወይም ደግሞ መድረቅ በሌለበት የፍስሐ የደስታ ሀገር የሰውን ልጅ አድርጎ አምጥቶ ፈጠረው። ለክብረ አዳም እግዚአብሔር ገባሬ ሰማያት ወምድር የሚሆን ሕያው እግዚአብሔር ግሩማን መላእክት በፊቱ ዓይኑን ያዩት ዘንድ የማይቻላቸው ድምፁን ይሰሙ ዘንድ የማይቻላቸው በፊቱ የሚደነግጡለት እሳት ይውህዝ ቅድሜሁ አይላፋት ይትላአክው ይላል ዳንኤል ምዕራፍ 11 ላይ። ከመንበሩ ግርማ የእሳት ጎርፍ ይጎርፋል። አይላፍ መላእክትን ይላኩታል። እንዲህ የሚያደርግ እግዚአብሔር ሰውን እንዲያከብር ለማጠየቅ ጭቃ ይዞ በእጆቹ ታየ። በእጆቹም አዘጋጅቶ ፈጠረን፣ አክብሮም አስቀመጠ። የሰው ልጅ ከሰማይ በታች ከምድር በላይ ያለው ሁሉ ግዛ ንዳ ብሎ ፈጠረው።
ራሱን አስመስሎ ፈጥሮ አዘጋጅቶ ንጉሥ ሁን አለው።